መጽሐፍ ቅዱሳችን ከጥንት ጀምሮ እንደነገረን ምንም እንኳን ሰማይና ምድርን የፈጠረው እሱ ቢሆንም ነገር ግን የሰዎች ልጆችን ኃጢአት በደል ለማስተሰረይ ንጹህ ደም ያስፈልግ ስለነበረ እግዚአብሔር አብ አንድያ ልጁን ወደዚህ ምድር ላከ። በመጽሐፍ እንደተጻፈም ድንግል ጸነሰች፣ በድንግልናዋ ወንድ ልጅንም ወለደች፣ ስሙንም ኢየሱስ አለችው። ይሄም ኢየሱስ የምድርን ኃጢአት ሊያሰሪ የሚመጣ የእግዚአብሔር በግ ነበረ። ኢየሱስም ካደገ በኋላ በሽተኞችን እየፈወሰ እያጽናና ከ12 ደቀ መዛሙርት ጋር አደራረግን እያሳያቸው የሰማያዊውን መንግስት እየሰበከ ወደ ምድር የሚመጣው የእግዚአብሔር በግ እሱ እንደሆነ እያስተማረ ለብዙዎች መጽናናትን እየሰጠ ለ3 ዓመት ከቆየ በኋላ እነሆ ጊዜው ደረሰ። የአባትን ፈቃድ የሚያደርግበት የመጣበትን ዓላማ የሚያሳካበት ጊዜው ደረሰ። ተተፋበት፣ ተንገላታ፣ ተመታ፣ መስቀል ተሸክሞ ወደሚሞትበት ወደ ጎልጎታ እንዲወጣ ተደረገ። እንደ ወንጀለኛ በመካከላቸው ተዘባበቱበት። እሱ ግን ዝም አለ። በመስቀል ላይ ሰቀሉት፣ ሞተ። እንደተናገረውም መጽሐፍ እንዳለውም በ3ኛው ቀን ከሙታን ተነሳ። ሞት ይዘው ዘንድ አልቻለምና እንደተነገረው እንዲሁ መቃብሩን ፈንቅሎ ተነሳ። ከሙታንም በኩር ይሆን ዘንድ መቃብሩን ፈንቅሎ ተነሳ። ለሐዋርያትም ከመሞቱ በፊት እንደነገራቸው ከሞት እንደተነሳ ተገለጠላቸው። ለብዙ ቀናትም እያስተማራቸው የእግዚአብሔርን መንግስት እየነገራቸው ለብዙ ጊዜ አብሯቸው ቆየ። አሁን በአባቱ ዘንድ መኖሪያን ሊያዘጋጅላቸው ደግሞም ተመልሶ መጥቶ ሊወስዳቸው በዚህ ምድርም ሳሉ ፈጽሞ ብቻቸውን እንደማይሆኑ እስከ ዓለም ፍጻሜ ከነሱ ጋር እንደሚሆን ነገር ግን መንፈስ ቅዱስን እንደሚልክላቸው ቃል ገብቶላቸው ወደ ሰማይ አረገ። ኢየሱስ አሁን በአባቱ ቀኝ አለ፣ ስለኛ እየማለደ ደግሞም ይመጣል፣ በክብር ይመለሳል። ሲመለስ ግን በመጀመሪያ እንደመጣው ሊሞት ሳይሆን ሊፈርድ ነው። ለቤተ ክርስቲያንና በእርሱ ላመኑት ደስታ ይሆናል። ኢየሱስ ይመጣል። ወንድሜ ኢየሱስን አልተቀበልክ ከሆነ የዘላለም ሕይወት የሚገኝበት በዚህ ምድር ደግሞ እረፍት ያለው ሕይወት ያለበት ከሱ ጋር ሰላም በመፍጠር ነው። ኢየሱስ ክርስቶስን በልብ አምኖ በአፍ መስክሮ የዘላለም ሕይወትና እረፍት ይገኛል። ኢየሱስ